በጸጋው ድነናል ሲባል ብዙ ጊዜ የተሳሳተ ግንዛቤ ከተለያየ አቅጣጫ ይሰማል። በጸጋው ድነናል ማለት ምን ማለት ነው? ፕሮቴስታንቶች በጸጋው ድነናል ሲሉ አንድ ጊዜ በቃ በጸጋው አድኖናል፣ እመን ብቻ ትድናለህ፣ ኢየሱስ ጌታ ነው በል፣ ኢየሱስ ያድናል በል የሚል ጠባብ አስተሳሰብ ነው ያለው እና ምንም በቃ ትድናለህ፣ በጸጋው ትድናለህ፣ እመን ብቻ እንጂ ትድናለህ የሚል ጠባብ አመለካከት ነው ያለው። በጸጋው ድነናል የሚለው አስተሳሰብ ይሄ ነው። በፕሮቴስታንት የአጭር ጊዜ ነው። አንድ ጊዜ ጀስቲፊኬሽን ባይ ፌዝ የሚላል አይደለ? ሶላ ግራሻ ሶላ ፊዴ፣ እምነት ብቻ ትድናለህ፣ በጸጋው ብቻ ሶላ ስክሪፕቸራ። ምንም ሳክራሜንት የለም፣ ሚስጥራት የለም፣ የቤተክርስቲያን ጸጋ የለም። መጾም፣ መጸለይ፣ መስገድን አይፈልጉም። በዓላት ማክበርን፣ መጠመቅን፣ ንስሐ መግባት፣ ቅዱስ ቁርባን መብላት መጠጣትን አይስማሙበትም። በጸጋው ብቻ ድነሃል፣ ስለዚህ በእነሱ ቤት ሌላ ሁሉ ድሪቶ ነው ብለው ያስባሉ። እና ቀለል ለማድረጋቸው ይሁን ወይስ አጋንንታ ያካሄድ ነው ብቻ በጸጋው ድነናል። ኦርቶዶክስ በጸጋው ድነናል አትልም እንዴ? በደንብ ነው እንጂ የምትለው። በጸጋው ማን ሄደ ነው? ስለ ጾምክ ነው እንዴ የምትድነው? ለችግረኛና ለድሃ ስለሰጠ ገንዘብ ለተቸገረ ሰው ስለሰጠ ትድናለህ? ስለሰገድክ በጣም ብዙ ስለሰገድክ፣ በጣም ብዙ ስለጾምክ፣ በጣም ብዙ ስለጸለይክ፣ በጣም ብዙ ጊዜ ስለምታስቀድስ፣ ስለተመቸህ፣ ቤተክርስቲያን ስለምትሳለም፣ በዓላት ስለምታከብር ትድናለህ ማለት ነው? በጸጋው አይደለም? በእግዚአብሔር ጸጋ አይደለም የምትድነው? ጠባብ ነው። የፕሮቴስታንት አስተሳሰብ ከመጣ በኋላ ግልብነት በጣም ሰልጥኗል። እስቲ በጸጋው ድነናል የሚለው ነገር ግልብነት እንዳልሆነ እንመልከት እና እናንተ የምታስቡት የተለየ ሀሳብ ካለ ተናገሩ። በጣም የኦርቶዶክስ ቤተክርስቲያን ጥልቅ አስተምህሮ ያለው ነው። በጣም ጠንካራ ነው። አንተ ይገርምሃል፣ ሰማያዊው መንፈሳዊ ነው እንደሚገርም ውስብስብ የሆነው የእግዚአብሔር ሚስጥራዊ የጸጋ ስራ ነው እንደሚገርም። የተፈጠርከው ሲጀምር በጸጋው አይደል? በአንተ ፍላጎት ነው የተፈጠርከው ማለት በአንቺ ፍላጎት ነው የተፈጠርሽ ወደዚህ ምድር የመጣሽው ወይስ እናትና አባትህ ስለፈለጉ ነው የመጣኸው? በጸጋው አይደለም? በማን ጸጋ? በእግዚአብሔር። ልጆች እግዚአብሔር ስጦታዎች ናቸው። ልጆች እግዚአብሔር ጸጋዎች ናቸው። በቃ በጸጋ ነው የመጣኸው። ሲጀምር በእግዚአብሔር ፈቃድ ነው የመጣኸው። ስጦታ ነህ። ጸጋ ማለት ስጦታ ማለት ነው። አንተ ሰማያዊና መንፈሳዊ እንደሚገርም በጸጋ ነው የተፈጠርከው። በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር ፍቅር፣ በእግዚአብሔር ፈቃድ ነው የተፈጠርከው። ግን እግር ሰጥቶሃል። ደግሞ እግር ስለሰጠክ ብዙ አካላት አሉ። ከአካላቶች መካከል አንዱ ነው። እግር ሰጥቶሃል ማለት አይሄድልህም። ሂድ በእግርህ ተንቀሳቀስ። እጅ ሰጥቶሃል፣ አይጽፍልህም፣ አይዝልህም፣ አይጨብጥልህም። አንተ እጅህን ምን ልታደርግበት ነው? በጸጋው ስለተፈጠርክ አትጠቀምበትም። አይን ሰጥቶሃል፣ አንተ እይልኝ እኔ አላይበትም ይባላል? ይሄ ድንቁርና። ማሰቢያ ጭንቅላት ሰጥቶሃል፣ አንተ አስብልኝ እኔ አላስብም አይባልም። ማሰብ የምትችለው ድረስ ማሰብ ይገባሃል። ቅዱሳት መጽሐፍት የሚሉት ምንድን ነው? ልናደርግ የምንችለውን አድርገናል። ጌታ ሆይ ምችላትን አድርጌያለሁ፣ ምችላትን ፈጽሜያለሁ። ግን ደግሞ ምን በሉ ነው የተባለው? ማልጠቅም ባሪያ ነኝ። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ምሕረት የት አለ? ሲዘምሩ እስቲ መዝሙሩን እንኳን አልመጣልኝም ዜማው። በጸጋው ነው የተፈጠርን። ሌላ መንፈሳዊ ነገር ሲገርም በጸጋው ነው። እናት አባት እግዚአብሔር ነው የመረጠልን። ሀገር፣ የተወለድንበትን ቦታ፣ ሰፈር፣ መንደር፣ ቤት፣ ቋንቋ፣ ብሔር፣ አስተሳሰብ የመረጠልን እግዚአብሔር ነው። ያ ጸጋ ነው፣ እግዚአብሔር ጸጋ ነው። ከዛ ውስጥ ጸጋ እየበዛልን እንዲበዛልን መሄድ ደግሞ ምንድን ነው? በእግር መንቀሳቀስ፣ በአይምሮ ማሰብ፣ እጅ መጽሐፍ፣ በልቦና ማመላለስ፣ ማውጣት፣ ማውረድ። ጸጋ ድነናል ማለት ይሄ ነው። በጸጋው ነው የተፈጠርከው። አይገርምም? እና በጸጋው ስለተፈጠርክ አልሄድም አይባልም። እግዚአብሔር ክርስቶስ ስለሚሄድልኝ አልሄድም አይባልም። ይልቅ መጾም እንዳለብን ሲያለማምድን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾመ። እሱ ጻድቅ አይል ጻድቅ፣ ቀደስ አይል ቅዱስ፣ ነግስ አይል ንጉስ፣ አገኝ አይል ሁሉ የእርሱ የሆነ ነው። ቢሰጥ የማይጎልበት አምላካችን እግዚአብሔር ቸር፣ መሐሪ፣ ቀርባይ ጌታ ቅዱስ አምላክ ነው መድኃኒዓለም ኢየሱስ ክርስቶስ። ግን ምን አለ? ሊያስተምረን፣ እንድንባረክበት፣ እንድንቀደስ፣ ጾም እንድንለምድ ጾሞ አሳየን። አብይ ጾም የምንለው ታላቁ ጾም የምንለው የነቢያት ጾም ስላልሆነ ነው። የሐዋርያት ጾም ስላልሆነ ነው ታላቅ ጾም የምንለው። ምክንያቱም የነገስታት ንጉሥ የጌቶች ጌታ የነቢያት አምላክ የሐዋርያት አምላካቸው ፈጣሪያቸው መድኃኒዓለም ኢየሱስ ክርስቶስ እሱ መጾም ሳይገባው ጾሞ ያሳየን ስለሆነ ማለት ነው። ለጾም ክብር እንዲኖረን በረከት እንደምናገኝበት ከጾም ጸጋ እንደሚገኝ ጸጋው ነው። ይሄ በጸጋው ምንድንበት ነው። ነገር ግን በጸጋው ድኛለሁ ተብሎ አልጾምም አይባልም። ጾሙ አሳየን። እርሱ ጾሞልኛልና እኔ አልጾምም ማለት ነው። እሱ ይሄድልኛልና እኔ አልሄድም። እሱ ያይልኛል እኔ አላይም። እሱ ያስብልኛል እኔ አላስብም። እሱ ይበላልኛል እኔ አልበላም። እሱ ይጠጣልኛል እኔ አልጠጣም። እሱ ይኖርልኛል እኔ አልኖርም። ሬሳ ነኝ፣ አስከሬን ነኝ፣ ሙትቻ ነኝ እንደማለት እኮ ነው አይደለም። በጸጋው ድነናል ማለት እኛ የየራሳችንን በየቀኑ የየራሳችንን መዳን መፈጸም ይጠበቅብናል። የራሳችንን መዳን ፈጽሞ ራስህን አድን ተብሎ እንደተነገረ የየራሳችንን በጎ ነገር ልናደርግ ይገባናል። እንደየጸጋችን፣ እንደየችሎታችን፣ እንደየአቅማችን፣ እንደ ወንድነታችን፣ እንደ ሴትነታችን፣ እንደ ወላጅነታችን፣ እንደ ልጅነታችን፣ እንደ ባለስልጣን፣ እንደ ባለሀብት፣ እንደ ነጋዴነታችን፣ እንደ ምቾታችን፣ እንደ ጤናችን፣ እንደየአቅማችን፣ በየጸጋችን ልክ ማድረግ ያለበት ልናደርግ ይገባናል። እግዚአብሔር ከሰነፎች ጋር አይደለም የሚሰራው። የአቅማቸውን ከሚያደርጉት ግን የጎደላቸውን ይለምናል። ለዛ ነው አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ጠይቁ ታገኛላችሁ ያለ፣ ይመለስላችኋል ያለ። አዎ ለምኑ ይሰጣችኋል አለ። ምንድነው የምትለምነው? የጎደለህን ማለት ነው። ለምን? የሰጠ ጸጋ ሙሉ አይደለ? አረ ነው እንጂ ሰው ሲያደርግ ሙሉ አይደለ ነው እንጂ
ሙሉ ሰው አድርጎ ሰርቷል። ከዛ በቃ ባደግክ ቁጥር የሚያስፈልግ ጸጋ እየበዛል። ባለስልጣን ስትሆን ማስተዋል ያስፈልጋል። ባለሀብት ስትሆን ገንዘብ አጠቃቀም ግድል ሊኖር ይችላል። ጉልበተኛ ስትሆን ጉልበት የምትጠቀምበት ቦታ ልታውቅ ይገባል። ህፃን ስትሆን የህፃንነት፣ ልጅ ወጣትነት ስትሆን የወጣትነት፣ አረጋዊ ስትሆን የአረጋዊነት፣ ሴት ለሴቶች የሚሆን፣ ወንድ ለወንድ፣ ለእናት ስትሆን፣ አባት ስትሆን፣ ገበሬ ስትሆን፣ ነጋዴ ስትሆን፣ ባለስልጣን ስትሆን፣ ወታደር ስትሆን ጸጋ ያስፈልግሃል። እግዚአብሔር ከተማን ካልጠበቀ ወታደር መብዛቱ፣ ሰራዊት፣ የደህንነት ካሜራ መገጠሙ ምንም አይጠቅምም። ይኸው ኢራን፣ እስራኤል፣ አሜሪካ፣ ሩሲያ፣ ቻይና እያየን ነው ዓለማችን ላይ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ነው የሚደክመው። እርስ በርስ እየተጠፋፋ፣ እርስ በርስ እየተወዳደመ፣ እርስ በርስ ብዙ ሰው እያለቀሰ እያዘነ ይኖራል ማለት ነው። በጸጋው ነው ያድነን ማለት ነው። ይጠብቀናል። እኛ የምንችለውን እናደርጋለን። የቀረውን እግዚአብሔር ያከናውናል። ሰው ያስባል፣ እግዚአብሔር ይፈጽማል። እኛ የምንችለውን ነው ማድረግ ያለብን። ምንችለውን እናደርጋለን። እግዚአብሔር ደግሞ ቀሪውን እንደ ትጋታችን መጠን አድርጎ ያበዛልናል ማለት ነው። ለአንዱ 1 መክሊት ሰጠው፣ ለአንዱ 2 መክሊት ሰጠው፣ ለአንዱ 4 መክሊት 5 መክሊት ሰጠው የሚለውን ገና በገብርኄር የሚባለው ሳምንት በሚመጣው እንማራለን። በአብይ ጾም ውስጥ እነዚህ 9 ሳምንታትን ቅዱስ ያሬድ የዛሬ 1500 ዓመት ስም አውጥቶላቸዋል። ያለንበት ሳምንት ገብርኄር ነው። ምኩራብ ነው፣ ይቅርታ፣ የቤተ መቅደስ አገልግሎት። ቤተ መቅደስ ጸጋ ነች። ስለዚህ በጸጋው ድኛለሁ የሚል ቤተክርስቲያን ለምን ይሄዳል? በጸጋው ብንድንም ጸጋው ዕለት ዕለት የሚያስደስት ስለሆነ ሰው መሆን ስለሆነ እየሰጠን፣ ሰው ደግሞ ዕለት ዕለት በረከት ማግኘት፣ ዕለት ዕለት መመገብ፣ ክርስቶስን ዕለት ዕለት መቅረብ፣ ዕለት ዕለት መናፈቅ፣ ዕለት ዕለት መጓጓት፣ ዕለት ዕለት ማግኘት ስላለበት ቤተክርስቲያን ይሄዳል፣ ይሰግድለታል፣ ያመልከዋል። ወአንትሙ ይህ እንዘ ምውታን አንትሙ በኃጢአትክሙ፣ በኃጢአታችሁ ሙታንና በደለኞች ሳላችሁ ክርስቶስ ራሱ በዘቦቱ ሆርክሙ ትካት መንበረተ ወእግዚአብሔር በብዕለ ስብሐቲሁ ወበብዝኃ ፍቅሩ ዘአፍቀረና፣ በብዙ ፍቅሩ እና በማይቆጠር መጠን ባለው ቸርነቱ ጎበኛ። እንዘ ምውታን ንሕነ፣ እኛ ሙታን ሳለን በኃጢአታችን በበደላችን ሙታን ሳለ አህያወነ በክርስቶስ ወድህነ በጸጋሁ፣ በጸጋው ዳንን፣ በክርስቶስም ሕይወት አገኘን። ሙታን ሳለን በጸጋው ዳንን፣ በክርስቶስም ሕይወትን አገኘን። ወአንሥአነ ወአንበረነ ምስሌሁ በሰማያት፣ በኢየሱስ ክርስቶስ ከምድር አንስቶ በሰማያዊት በዙፋኑ በክብሩ ቦታ ላይ አኖረን። እግዚአብሔር ከኛ ጋር ሆነ። አማኑኤል እግዚአብሔር ከኛ ጋር ሆነ ማለት ነው። እኛ ደግሞ ከእርሱ ጋር እንድንሆን እርሱ ከኛ ጋር ሆነ። መንገድ፣ እውነት፣ ሕይወት ነው። ወደ ላይ ከፍ የሚያደርገን ወደ አባቱ ወደ ራሱ ወደ መንፈስ ቅዱስ ወዳሉበት ማማ ከፍታ ውስጥ የሚከተል ገዥነትን፣ ጌትነትን፣ አምላክነትን፣ ኃይልን፣ ጉልበትን የሚያስታጥቀን በጸጋው ነው። ወአንሥአነ ወአንበረነ፣ ለዛ ነው አንሳን ከፍ ከፍ አድርገን ከመያሪ በዓለም ዘይመጽእ ብዝኃ ጸጋሁ በዘምህረነ በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ በሚገኝ ጸጋው ድነን ከፍ ከፍ እንል ዘንድ ነው ይህን ሁሉ ያደርገው። እስመ በጸጋሁ ድኅነ ወበአሚን፣ በጸጋው ድነናል። ወደ አሙ ጸጋሁ ለእግዚአብሔር ውእቱ ወኢኮነ ዚአክሙ፣ የእግዚአብሔር ጸጋ ከኛ ወይ ካንተ ወይ ካንቺ ወይ ከሳቸው ጉልበት የተነሳ ጥንካሬና ብርታት የተነሳ አይደለም፣ አይገናኝም። ዋኮ በምግባሪነ ከመ አልቦ ዘይትሜካ፣ በበጎ ስራዬ ነው በልፋቴ ነው በድካሜ ነው እንዳንመካ ያስፈልጋል። አይነጻጸርማ። እስመ ተግባሩ ንሕነ ዘፈጠርነ። $1 እና 1 ብር እኩል ነው እንዴ? $1 150 ምናምን ብር ነው። አንድ ስላለን $1 እና 1 ብር እኩል ነው አይደል እንዴ? ጸጋ ስላለን አንተ ትጾማለህ ትጸልያለህ ማለት እግዚአብሔር ከሚሰጥ ነገር ጋር አይነጻጸርም። በረከት ነው። እስመ ተግባሩ ንሕነ ዘፈጠርነ በኢየሱስ ክርስቶስ፣ እሱ በስራው የሰራን ፍጡራን ነን። ለምግባረ ሰናይ ዘአቅደመ ሰሪዐ እግዚአብሔር በዘቦቱ ነሐውር፣ እርሱ ሰርቶናልና በሰራልን መንገድም እንሄዳለን። ወተዘከሩ አንትሙ አሕዛብ ትካት በሕግ ዘሥጋ ሀሎክሙ፣ በሥጋ ሳላችሁ ወይብሉክሙ ሰብአ ቁልፈት እለ ሰይብሉክሙ ከመ ሰብአ ግዝረት ወግዝረትሰ ግብረ እደ ሰብእ ዘይትገበሩ ውስተ ሥጋ። ስለ ግዝረት የሚያወራ ነው። ወይታምርዎ ለክርስቶስ ውእቱ መገረዛችን በክርስቶስ ነው። ወይታምርዎ ለክርስቶስ ውእቱ አሚረ ወነኪራን አንትሙ እምሕገ እስራኤል ወነግዳን እምስርዓተ ተስፋ ወአልብክሙ ተስፋ ወይታምርዎ ለእግዚአብሔር በውስተ ዓለም። ከእግዚአብሔር ውጭ ወይም ያለ እግዚአብሔር በዓለም ላይ መኖርም አይቻልም። ወይእዜሰ ባህቱ አንትሙ እለ ትካት ርሑቃን ቀረብክሙ በደሙ ለክርስቶስ፣ በክርስቶስ በጌታችን በደሙ ነው የቀረብ ነው፣ በቁርባኑ ነው፣ በሥጋው በደሙ ነው፣ በስጦታው ነው። ከፍለን ነው እንዴ የምንበላው የምንጠጣው? የምንጠመቀው ከፍለን ነው እንዴ? ንስሐ የምንገባው ከፍለን ነው እንዴ? መስቀል የምንሳለመው ከፍለን ነው? ቤተክርስቲያን የምንሄደው ከፍለን ነው የምንጸልየው? አይደለም፣ በጸጋው ነው። እስመ ውእቱ ሰላምነ፣ እሱ ሰላማችን ነው። ዘረሰዮ ማዕደ ለክልኤሆሙ ወነሰተ አረፍተ ማእከለ እንተ ጽዕል በሥጋሁ፣ በሥጋችን ድካም ቢሰማን ያዝንልናል በእውነት። ወሰአረ ሕገ ትእዛዝ በስርዓቱ ከመ ይረስዩሙ አሐደ ብእሴ ሐዲሰ ለክልኤሆሙ ወገብረ ሰላም፣ አዲስ ሰውነት ሊሰጠን አዲስ ሊያደርገን ይወዳል። እሱ አብጽሖሙ ለክልኤሆሙ በአሐዱ ሥጋሁ ለሀበ እግዚአብሔር በመስቀሉ ወለጽል ቀተሎ ቦቱ ወመጽአ ወሀበነ ሰላም ለርሑቃን ወሰላም ለቅሩባን። ርቀን ለነበር ነው ሰላምን፣ ቀርበን ለነበር ነው ሰላም፣ ደስታን፣ ምቾትን ሰጠን። እስመ ውእቱ መርሃነ ወአቅረበነ ለክልኤቱ ለሀበ አቡሁ በመንፈስ ቅዱስ፣ ወደ አባቱና ወደ መንፈስ ቅዱስ ያቀረበን እርሱ ነው። እምይእዜሰ ኢኮንክሙ ነግደ ወፈላሴ አላ አንትሙ ሰብአ ሀገሪቶሙ ለቅዱሳን ወሰብአ ቤቱ ለእግዚአብሔር። እስመ ተሐነጽክሙ ዲበ መሰረተ ሐዋርያት ወነቢያት፣ በክርስቶስ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ማለት ነው። ጸጋ አላችሁ። ነቢያት የሚባሉ ጸጋዎች አሏችሁ። ሐዋርያት የሚባሉ ጸጋዎች አሏችሁ፣ ስጦታዎች አሏችሁ። የነቢያት ትንቢት፣ የኦሪት መጽሐፍት አለ። የሐዋርያት ስብከት፣ ወንጌል፣ ሐዲስ መልእክታት አሉ። የዮሐንስ ሥራ፣ የሐዋርያት ሥራ የመሳሰሉት አሉ። እነዚህ ሁሉ ቤተክርስቲያን እንደዚህ ሁሉ ተሰርተውላችኋል። በነቢያትና በሐዋርያት ላይ ተነጽታችኋል። እንዘ ክርስቶስ ርዕሰ ማዕዘን ተንጸ፣ የማዕዘኑ ራስ ግን ማን ነው?
የእነሱ መሰረት ደግሞ የሐዋርያትና ነቢያት መሰረታቸው ደግሞ ጉልላታቸው የሆነው ግድግዳው የሆነው ሁሉ ነገራቸው መሰረቱም ጠፍሩም እርሱ የሆነ ማን ነው? ክርስቶስ ነው። ነቢያትና በሐዋርያት መሰረት ላይ ታነጻችኋል ማለት ክርስቶስ አያስፈልግም አይደለም። እነሱ የታነጹት ክርስቶስ ላይ ነው። አንተ ነቢያትና ሐዋርያትን ትከተላለህ ማለት እነሱ ክርስቶስ ጋር ለመድረስ ነው። ምክንያቱም እነሱ መሰረት ክርስቶስ ነው። ዘቦቱ ያድር ሁሉ ህንጻ ወይ ጸን ጽርሐ መቅደሱ እግዚአብሔር ወአንቱም ይህ ቦቱ ተሐነጽክሙ ማህደረ እግዚአብሔር በመንፈስ ቅዱስ በመንፈስ ቅዱስ ማደሪያው ልትሆኑ የተሰራችሁ እናንተ ናችሁ። እና በጸጋው ሄዳ ነው ወንድም እህቶቼ፣ በድካም አይደለም፣ በጾማችን በጸሎታችን አይደለም። እንጾማለን፣ እንጸልያለን እስከምንችለው ድረስ ነው። አንዳንዱ በ2 ቀን የሚበላል፣ በ3 ቀን አንድ የሚበላል፣ በ5 ቀን አንድ፣ በሳምንት አንድ የሚበላል፣ በ11 ሰዓት አንድ ጊዜ የሚበላል፣ በ9 ሰዓት የሚበላል፣ አቅማቶ ደግሞ ከዛ በታች የሚበላል አይደል? ብዙ የሚጸልይ አለ፣ በጸሎት የለመዳል፣ ብዙ የሚሰግድ አለ፣ ስግደት የለመዳል፣ በጥቂቱ የሚጾም ወይ በጥቂቱ የሚሰግድ በጥቂቱ የሚጸልይ ሰው አለ። ብዙ የሚሰጥ አለ፣ ብዙ ለተቸገሩና ላዘኑ ለተከዙ ሰዎች ብዙ የሚያደርግ ሰው አለ። በአቅሙ የሚያደርግ አለ፣ የሚያደርገው የሌለው ደግሞ ግን የሚያስብ አለ። ምንም ለማሰብም የማይችል መስጠትም የማይችል ደግሞ ደካማም አለ። ብንሰጥም ባንሰጥም ብንጾምም ባንጾም ብንበላም ባንበላም ሁሉ ነገር በማን ጸጋ ነው? በክርስቶስ ጸጋ ነው። የተፈጠርነው በእሱ ጸጋ ነው፣ በእሱ ቸርነት፣ በእሱ ፍቅር ነው ወደዚህ ዓለም የመጣ ነው። ይህች ዓለም ትሆናችኋለች ብሎ ከነ አስፈላጊው ነገሯ ከነ ጓዟ ሰጥቶናል። አሜሪካ ያንተ ያንቺ ነች። አውሮፓ፣ አረቡ፣ ሩሲያ፣ ቻይና ይህን ስልካው የምንጠቀመው መቼ የኔ ባይሆን ኖሮ ከየት ከቻይና አሜሪካ ምናምን እዚህ እጄ ላይ ይቀመጥ ነበር? አይቀመጥም። ዓለም የኔ መሆኗን የሚያሳየው ይህ ስልክ ነው። ያው እንደኔ ለአንተ ለአንቺ የምቀዳበት ትምህርቱን እቺ ትምህርት ከጠቀመቻችሁ ብዬ ስለ ጸጋ የምቀዳበት እቺ ትምህርት አፈር እኮ ነው። አፈር ከጭቃ ከድንጋይ ከወርቅ ከአልማዝ ከተለያዩ ብረት ከኒኬል ከፕላስቲክ ተጨፈላልቆ ተሰርቶ ለስልክ እንዲሆን ተደርጎ የተሰራ ነው እንጂ ይሄ አሜሪካም ተሰራች ኢትዮጵያ ውስጥ መቼም ተመርቶ አይደለም። ይሄን ስልክ እየተጠቀምኩበት ያለሁት ከመጣበት ቦታ ይምጣ ከየትም ምንድን ነው ይሄ የኔ ነው ምን ማለት ነው? ይሄ ስልክ የተሰራበት ሀገር የኔ ነው ማለት ነው። እኔ መሄድ ስላልቻልኩ እሱ መጣልኝ። ቴሌቪዥኑ ሄደህ ማምጣት ሲያቅተህ ራሱ ይመጣልሃል። ወንበሩን፣ መኪናውን፣ አውሮፕላኑን፣ ጀቱን፣ ታንኩን ሄደህ ማምጣት ሲያቅተህ እሱ ይመጣልሃል። ምን ማለት ነው? ስልኩ መንቀሳቀስ ይችላል፣ አንተ መንቀሳቀስ አትችልም። ድንጋይ ነህ ማለት ነው? አይደለም። ዓለም ሁሉ የተፈጠረው ለአንተ ነው። ስልኩ መንቀሳቀስ ችሎ ከዛ ሀገር እዚህ ሀገር መጣ። ቻይኖች ነካክቶት፣ አሜሪካኖች ነካክቶት፣ አውሮፓውያን ነካክቶት፣ የተለያዩ ሀገር ሰዎች ይህን ስልክ ሰርተውት ከዛ ሀገር እዚህ መጣ። ይኸው ስልኩ መምጣት የቻለውን ያህል መሄድ ያቅተኛል። ስልኩ ፓስፖርት የለውም፣ ቪዛ የለውም። ለምን? ለስልኩ ገንዘብ ስለሆነ ሰው ነው። አሁን ወደ ገንዘብ ሲቀየር ሰው እንዲጠቀምበት ነው እንጂ የሚፈለገው ሰው እንደ ስልኩ ነፃነት እንዲኖረው አይፈለግም። በነፃነት እንዲያስብ፣ በነፃነት እንዲንቀሳቀስ፣ በነፃነት እንዲወጣና እንዲገባ ማንም አይፈልግም። ሰውን ባሪያ ማድረግ ነው የሚፈልገው። ለምን? ክርስቶስ ብቻ ነው ጸጋ የሰጠው። ክርስቶስ ብቻ ነው በነፃነት እንዲኖር ሰው ነው የሚፈልገው። ከሰው ምንም የማይፈልገው እግዚአብሔር ብቻ ነው። ጾሙ፣ ጸሎቱ፣ በረከቱ እንዳይርቀን አምላካችን እግዚአብሔርን መለማመጥ ያስፈልጋል። እንዴ ለስንት ባለስልጣን፣ ለስንት ባለገዢ፣ ለስንት ጌታ ለምንላቸው ሰዎች ጎንበስ ቀና እንል የለ እንዴ? እናት አባታችን፣ ዘመድ ወገኖቻችን ለማመጥ የለ እንዴ? ሁሉን ማድረግ የሚችለው የሁሉ አባትና አምላክ መድኃኔዓለም ኢየሱስ ክርስቶስ ነው። ክረምትና በጋን ያፈራርቀናል። ዝናቡን እያርከፈከፈ ደስ የሚያሰኛል። በበረዶ በፀሐዩ በሁሩ በጣም በሚያቃጥለው እሳትም ሆነ በውሃው በምኑ የሚያጽናና በነፋሱ የሚያቀዘቅዘን እግዚአብሔር ነው። ጸጋው እጅግ ብዙ ነው። በጸጋው ድነናል ማለት ነው። እኛ ደስ አሰኝተ ነው ዋጋ ከፍለ ነው አይደለም። ከድንግል ማርያም መጥቶ የተወለደው እንዲሁ በጸጋው ነው። እንዲሁ መጣ፣ እንዲሁ ወደደን። ጭራሽ አቃቂ ልናወጣ፣ ብዙ ሃይማኖት ልንከፍት፣ በስሙ ብዙ ስራ ወንጀል ልንሰራ፣ ብዙ ሐሰተኞች ነቢያት ሊነሱ፣ ሐሰተኞች ወንጌላውያን ሊነሱ፣ እሱ ግን እንዲሁ ነው የወደደ ነው የሰው ልጅ። ይህን ጸጋ ማክፋፋት አይገባም። ይህን ጸጋ ማክፋፋት አይገባም። በእውነት አይገባም። የእግዚአብሔርን መንፈስ የእግዚአብሔርን ስራ ማክፋፋት ማጣጣል አይገባም። እሱ በዚህን ያህል ፍቅር መጥቶ ሰው ሲሆን፣ ቤተክርስቲያን ሲሰራ፣ ካህናት ሲመድብልን፣ የአምልኮ መጽሐፍ ሲያጽፍልን፣ ታሪክ ሲሰጠን፣ ጸጋ በረከት ረድኤት ሀብት ሲኖረን እዚህ ላይ መሳለቅና መፌዝ አይገባም። ምክንያቱም አዳኙ እግዚአብሔር ነው። መድኃኔዓለም ነው የምንለው አይደል? የዓለም መድኃኒት ነው። መድኃኒት ኢየሱስ ማለት መድኃኒት ማለት ነው። ኢየሱስ የሚለውን ስም ለልጇ የሰጠችው መብርሃን ወላዲተ አምላክ ቅድስት ድንግል ማርያም ነች። ቅዱስ ገብርኤል ነው የጠራው፣ የዓለምን ኃጢአት የሚያስወግድ። እናንተ ድካሞች ሸክም ይከበዳችሁ ወደ እኔ ኑ፣ በጨነቃችሁ ግራ በገባችሁ ነገር ሁሉ ኑ፣ የሰጧችሁ አልበቃ ካላችሁ ኑ ለምኑኝ፣ እሰጣችኋለሁ፣ የጎደላችሁ እሞላለሁ፣ በሽታችሁን ጠርግላችኋለሁ፣ አነሳላችኋለሁ፣ ፈውሳችኋለሁ፣ አድናችኋለሁ የሚል ቸር አምላክ ነው። በአቅማችን ጸሎት ልንለማመድ ይገባል። በአቅማችን ደግሞ እሱ እንዲሰጠን እኛም መስጠት መልመድ አለብን። እሱ እንዲያደርግልን እኛም ማድረግ መለማመድ አለብን። እንዴ የሰራተኛ ጌታ ልጆች ነና። አባታችን ሰራተኛ ነው። ጌታችን አምላካችን እግዚአብሔር ፍቅር ነው። ጌታችን ቸር፣ መሐሪ፣ አዛኝ፣ ሩህሩህ፣ ደግ ነው። እኛስ ደግ አይደለንም? ሩህሩህ መሆን አይገባንም? አዛኝ መሆን አይገባንም? ለሰው ልናስብ አይገባንም? በጸጋው ድነናል ማለት እኛም ደግሞ በተሰጠን ጸጋ ሰው ልናገዝ ይገባል። የጎደለን እንደምንለምነው ባለን በተሰጠን ነገር እንደምናከብረው እንደምናመሰግነው ደግሞ ለጎደላቸው ልንሰጥ ይገባል። በልክ መኖር አለብን እንጂ የተፈጠርነው ከፍለ ነው። ቤተክርስቲያን የተፈጠረልን ቤተክርስቲያን የሰራልን ካህናት የመደበልን ጥምቀትን፣ ቁርባንን፣ ንስሐን የሰጠን ከፍለ ነው አይደለም። ከፍለንም የምንድንበት መንገድ የለም። በጸጋው ነው። ሁሉ ነገር በጸጋው ነው። ነፋሱን ከፍለህ ነው እንዴ የተፈጠረልህ? ውሃ ከፍለህ ነው እንዴ የተፈጠረልህ? ፀሐይን ከፍለሃት ነው እዛ ፀሐይ ላይ ሰማይ ላይ የተሰቀለችልህ? ለማን ከፍለህ ነው? ለእግዚአብሔር ከፍለህ ነው ጠፍር ላይ ፀሐይን፣ ከዋክብትን፣ ጨረቃን የተከለልህ?
ክረምትና በጋን የሚያፈራርቀው ለእግዚአብሔር ከፍለ ነው አይደለም። በጸጋው ነው። ሁሉ በጸጋው ነው። ሁሉ በእርሱ ስጦታ ነው። ሁሉ እግዚአብሔር ቸር ነው፣ መሐሪ ይቅር ባይ ነው። ሁሉ በእርሱ ለእርሱ ከእርሱ ሆነ። ሁሉ በእርሱ ነው የሆነው። ሁሉ ተፈቅዷል። ደግሞ በዚህ ውስጥ በሰጠን ነገር ላይ ደግሞ ለእኛ የሚመቀኝ አምላክ አይደለም። ያስፈልጋችኋል። ዓይን ሰጥቼ የምታዩት ነገር ፈጥሬላችኋለሁ። ጆሮ ሰጥቼ የምትሰሙት ነገር ሰጥቻችኋለሁ። እግር ሰጥቼ የምትሄዱበት ቦታ ሰጥቻችኋለሁ። ሆድ ሰጥቼ የምትበሉት አላጎደልኩባችሁም። አንደበት ሰጥቼ የምትናገሩት አላሳጣም። አፍንጫ ሰጥቼ የሚሸተት ነገር አላጠፋባችሁም አለን እግዚአብሔር አምላካችን። ስለዚህ ሳንጠይቀው ሁሉን ነገር አድርጎልናል ማለት በጸጋው ፈጥሮናል፣ በጸጋው ያኖረናል፣ በጸጋው ሌሊቱና ቀኑን ያፈራርቅልናል። በስጦታው ነው። ይህ ሁሉ የከርሱ ምሕረት የተነሳ ነው። ከዚህ ሁሉ በላይ ግን ስንወድቅ ይዘው ሰምጠው ወድቀው በቀሩ የሚል አምላክ አለመሆኑን የወደቅንበት ወረደ። መውጣት መውረድ የማይገባው አምላክ፣ ሰው መሆን የማይገባው አምላክ እንደኛ ደካማን የባህሪያችንን ተዋሃደ ከድንግል ማርያም። ከዛስ በልተነው ጠጥተነው እንቀደስ ዘንድ ቤተክርስቲያንን ምንበላባትና ምንጠጣ ምንታከምባትን ቤተክርስቲያን ተከለልን፣ ካህናት አዘጋጀልን። የቅዳሴ አምልኮ ስርዓት በየቀኑ ቅዳሴ እንዲኖር አደረገልን። ስለዚህ በበረታን ቁጥር በረከቱ ረድኤቱ ሊያሰጠን ጸጋውን በሩን ከፍቶ ቤተክርስቲያኑን ከፍቶ ቤት ስትሰማይ ቤተ ጸሎት የሚል ጌታ ቤተ ጸሎት ቤት ትባላለች ያለ ጌታ ቤተ መቅደሱን ከፍቶ በዚህ የሚጸለየውን ጸሎት ሰማለሁ፣ ለምኑኝ ያለ ጌታ አንኳኩ ከፍትላችኋለሁ፣ ጠይቁ ይሰጣችኋል ያለ ጌታ ጸጋው እጅግ ሰፊ ነው። ምንድነው ትምህርት አልገባኝም ብትለው አይሰማም። ስራዬ ላይ መግባባት አቃተኝ፣ ካለቃዎቼ ጋር መግባባት አቃተኝ፣ ሀብቴን ማስተዳደር አቃተኝ፣ ከቤተሰቤ መስማማት ከጎረቤት መስማማት አቃተኝ፣ ምድር ላይ መኖር እግዚአብሔር አምላክ ሰለቸኝ፣ አልቻልኩበትም፣ አላወቅኩበትም፣ ነገሮች ተበለሻሹብኝ፣ አላወቅኩበትም፣ እባክህን እርዳኝ ብንለው አይረዳም። የሚያስጨንቃችሁን ሁሉ ምንም ነገር ታምሜያለሁ፣ አዝኛለሁ፣ ተክዣለሁ፣ ሚስት አጣሁ፣ ባል አጣሁ፣ ይህ ሁሉ ሴት እያለ ሚስት አጣሁ፣ ይህ ሁሉ ወንድ እያለ ባል አጣሁ፣ ወንድ አላጠፋህም፣ ወንድ ፈጥረሃል፣ ወንድ አላጎደልክም፣ እኔ ሳስብ ግን ተቸግሬያለሁ፣ ጌታ ሆይ እርዳኝ። አንዱን ለሔዋን አንድ ወንድ እንደሰጣት ለእኔም ከነዚህ መካከል መምረጥ የምችልበትን ልቦና አይምሮ ስጠኝ። ሴት ፈጥረሃል፣ በ100 ሚሊዮን የሚቆጠር ማለት ሴት አለ። ጌታ ሆይ ሴት የለም አይደለም፣ ሚስት ለሚስትነት የሚበቃ ሴት የለም አይደለም፣ ፈጥረሃል፣ አንተ አሞልተሃል። ጠማማ ሆኜ ሴቶችህን እየመረጥኩኝ እያቃለልኩኝ እንዳልሰጣቸው አድርጌ እየቆጠርኩ ተሳስቼ ትዳሬም ላይ እንዳትገባ እንዳላደርግህ አስተሳሰቤን አርምልኝ። ከነዚህ ሁሉ ሴቶች መካከል ለአዳም አንዲት ሔዋን እንደሰጠው አሁን በዝቶልኛል፣ እኔ ከነዚህ መካከል አንዲቷን ሔዋንን መምረጥ እንድችልና ደግሞ ይበቃኛል እንድል እርዳኝ ብለን መጸለይ ያስፈልጋል ማለት ነው። በጸጋው ነው ምንድነው? በጸጋው ነው የሚያደርግልን ሁሉ ነገር። በጸጋው ከፍለ ነው አይደለም፣ ለምን ነው ይሰጠናል። አባት ልጆች ለአባታቸው እንደሚለሙት አባት ለልጁ እንደሚራራው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። በአንተ ጸጋ የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር ለማለት የበቃን ይቅር የምንል አድርገን፣ ወደ ፈተና በቸርነት በጸጋ በምሕረት አታግባን፣ ከክፉ ሁሉ አድነን፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን እንላለን። ከዛስ እናቱን ደግሞ እንጠራለን። ወንጌል በሚሰበኩ ለሁሉ መቅደላዊት ማርያም ትጠራ የለ ደግሞ ጌታ ሰው ሊሆን ያላፈረባትን ከማህፀኗ ከእሷ ጡት ጠብቶ ማደግን ያልተጸየፋትን ይወደዳት በጀርባዋ መታዘል ናፈቀ በመከራው ሁሉ እንድትሳተፍ ግብፅ ይዛው እንድትሰደድ ልጅነቷን ወጣትነቷን በወጣትነት ልትሆን የሚገባትን ነገር ሁሉ ለክርስቶስ ነው ብላ የሰጠችን መብርሃን ቅድስት ድንግል ማርያም እናቱ ልትሆን ያልተጸየፋትን ጌታ የወደዳትን አምላክ አክብረንለት እናቱን ደግሞ ልንጠራት ይገባል። እሱ አምልኮ ብቻውን ይገባዋል። እናቱ ልትሆን ያላፈረባትን መብርሃን ቅድስት ድንግል ማርያም ደግሞ እንጸልያለን፣ እንጠራታለን። ባሰብነው ቁጥር እንድናስበው። ምክንያት ኢየሱስ ባልን ቁጥር ማርያም ሳንል አንሄድም። ምክንያት ኢየሱስ ከየት መጣ? ሰው አይደል እንዲሆነው? ቃል ሥጋ እንዲሆነው ከማን ሆነ? ከድንግል ማርያም። በምን ስራ? እንዴት አይነት ባለ አሰራር? ሪፕሮዳክሽን በሚለው በተማርነው በወንድና በሴት ግንኙነት አይደለም። ከአእምሮ በላይ በሆነ በጸጋው በልዩ መንፈስ ቅዱስ አሰራር ነው ሰው የሆነው። ያን እንድንረዳ ያስፈልጋል ወንድነቶች አይደል እንዴ? ያን እንድንረዳ ያስፈልጋል። ስለዚህ እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ቅዱስ ገብርኤል ሰላም እንዳለሽ እኛም ሰላም እንልሻለን። አንቺ እኮ በሐሳብሽ ድንግል ነሽ፣ በሥጋሽም ደግሞ ድንግል ነሽ፣ ወንድ ስለማላውቅ ነው ያልሽው። አንቺ አሸናፊ፣ የፍጥረታት ሁሉ ገዢ፣ የጸጋ ሁሉ ምንጭ፣ የሁሉ አባትና አምላክ የመድኃኔዓለም ኢየሱስ ክርስቶስ እናቱ ነሽ። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። በእውነት አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተሞላሽ ነሽ፣ ደስተኛይቱ ሆይ ደስ ይበለሽ፣ ልዑል እግዚአብሔር ደግሞ ወዶሻልና ከአንቺ ጋር ነው። እግዚአብሔር ከአንቺ ጋር ነውና ከሴቶች ሁሉ ተለይተሽ የተባረክሽው አንቺ ደስተኛይቱ ሆይ ለምኝልን። የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ ነው። ጸጋ የተሞላሽ ደስተኛይቱ ሆይ ደስ ይበለሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከሚወድሽ ከምታመልኪው ከጌታሽ ነፍሴ ጌታን ታከብረዋለች አይደል? መንፈሴ በመድኃኒቴ አምላክ በእግዚአብሔር ደስ ይላታል አይደል? እግዚአብሔር ያንቺን እናትነት አይደል የወደደው? ግን ጌታ እንደ ዮሐንስ ላለን እንደ ዮሐንስ ሆነን እንኋት እናታችሁ እንጂ ለን አብቂ ለምኝልን።
ጸጋውን በረከቱ ረድኤቱ እንዲያድለን ህይወታችን እንዲያሳምርልን ለምኝልን ማለት ነው። በጸጋው ድነናል የሚለው ግልብ አስተሳሰብ አይደለም። በጸጋው ነው ምንድነው? በጸጋው ነው ያዳነን፣ በጸጋው ነው የሚያድነን። ዕለት ዕለት ግን እኛ የምንችለውን ነገር ማድረግ አለብን። በጸጋው ብርሃን ስለሆነልን ጸጋው ፀሐይ አያስፈልገኝም ማለት ነው። ጸጋው ስለሚያረሰርሰኝ ስለሚያረጥበኝ ውሃ አልጠጣም አይባልም። እንደየጸጋው መንፈስ ቅዱስ አሰራር የተለያየ ነው። በቃ ጠባብ አይደለም። ፕሮቴስታንት ስትገባ ጭፍድድ ብሎ ዓለምን ያበላሸው አስተሳሰብ ከካቶሊክ፣ ከፕሮቴስታንት፣ ከእስልምና ሌሎች ኮተት እምነቶች አሉ ደግሞ በየዘመኑ እየተፈጠሩ የሚመጡ። ስለዚህ ከነዚህ ውስጥ ሁሉ ምንድን ነው ያገኘነው ነው? ምንድን ነው ያገኘነው? ፈልገን ያገኘነው ምንድን ነው? መቼም ሰው ማሰብ የሚችለውን ያህል ብቻ ነው አስቦ ሃይማኖት የሚፈጥረው። አሁን የጆቫ ዊትነስ መስራቹ ቻርልስ ቴዝ ራስል ሲመሰርት ወይም ጆን ካልቪን ወይም ማርቲን ሉተር ኪንግ ወይም ነቢዩ መሐመድ የሚሉት የሙስሊሞች ነቢይ ማሰብ የሚችለውን ያህል ነው የሚያስበው። የሙሴን ያህል ማሰብ አይችሉም። የሐዋርያትን የጻድቃንን የሰማዕታትን ያህል ማሰብ አይችሉም። እነዚህ ጸጋቸው እንደነሱ አይደለም። ስለዚህ መጨረሻችን ከፍታችን ልዕልናችን እግዚአብሔር ካልሆነ ሰዎች ላይ ተለጠፈ እንዳንቀር ያስፈልጋል። በሐዋርያትና በነቢያት መሰረት ላይ ታነጻችኋል ቢባልም የእነሱ መሰረት የሆነው ክርስቶስን ግን እንተው አይገባንም። እስመ ተሐነጽክሙ ዲበ መሰረተ ሐዋርያት ወነቢያት እንዘ ክርስቶስ ርእስ ማዕዘንተ ህንጻ። የማዕዘኑ ራስ ክርስቶስ ነውና በሐዋርያትና በነቢያት መሰረት ላይ እንድታነጹ የጸጋውን ስራ እንዳታክፋፉ፣ መንፈስ ቅዱስ እንዳትገፉ፣ ያላችሁ እንዳታቃልሉ። አንብቡ፣ ገድላት ታምራት አንብቡ፣ ድርሳናት አንብቡ፣ ጸሎት ጸልዩ፣ ስገዱ፣ ጹሙ፣ ለተቸገረው እርዱ። እግዚአብሔር ሰጪ ነው ካላችሁ እናንተም ስጡ። እግዚአብሔር ደግ ነው ካላችሁ እናንተም ደጉ ነው። እግዚአብሔር ፍቅር ነው ካላችሁ እናንተም ሰው አትጥሉ፣ አትጸየፉ፣ አታቃሉ። ሰውን ውደዱ። ስለሚሰጣችሁንም ብትሰጡ፣ ለሚያዝንላችሁ ብታዝኑ፣ የሚወዳችሁ ብትወዱማ ይሄ ብርቅ ነገር አይደለም ብሏል ክርስቶስ። ሌባም ሌባን ይወዳል፣ ቀማኛም ቀማኛን ይወዳል፣ ክፉን ይወዳል። ይሄ ብርቅ ነገር አይደለም። የሚጠሏችሁን፣ የሚያሳድዷችሁን፣ የሚነቅፏችሁን መውደድ ነው እንጂ ቤተክርስቲያን ይህ ሁሉ ሃይማኖት ድርጅት ተሸክማ ዝም ብላ የምትታገሳ የምትኖረው ለምንድን ነው? ጸጋዋ ነው ማቅረብ እንጂ መግፋት አይደለም። ቤተክርስቲያን ስራዋ ፕሮቴስታንትን የምትችለው ፕሮቴስታንት ትክክል ስለሆነ አይደለም። ካቶሊክን ዝም የምትለው ካቶሊክ ትክክል ስለሆነ አይደለም። ሙስሊሞችን ጸጥ የምትላቸው ሙስሊሞች ትክክል ስለሆነ አይደለም። ወይም እስልምና ትክክል ስለሆነ አይደለም። ሰዎቹ ችግር የለባቸውም። እምነቱ ግን የመጣው ከየት ነው? ዘሩ ማን ዘራው? ማን አበቀለው? እንዴት በቀለ? ቤተክርስቲያን ጸጋዋ ሆደ ሰፊነት ነው። ልበ ሰፊ ነች። ሀገር ነች። ዓለም ነች። የዓለማት ሁሉ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ጉልላቷ፣ ራሷ፣ መሰረቷ የሚሆንላት ውበቷ፣ አክሊሏ፣ ግድግዳዋ፣ ጣራዋ እሱ ነውና ቤተክርስቲያን ሁሉን ትችላለች፣ ታሳልፋለች። ስለዚህ በዚህ ውስጥ ሁሉ በየዘመናቱ ያከብሯት ከብረዋል። እኛም በዘመናችን ልናከብራት ይገባል። የቤተክርስቲያን ጸጋ ሰፊ ነው። የቤተክርስቲያን ጸጋ ሰፊ ነው። በጸጋው ድነናል ማለት ከፍለነዋል ማለት አይደለም። እሱ በከፈለው ዋጋ ነው። ዋጋ ተገዝታችኋልና ከእንግዲህ በሚሞት ስጋችሁ ኃጢአት አይንገስ። ለራሳችሁ አይደላችሁ፣ በዋጋ ተገዝታችኋል። እናንተ ከፍላችሁ ሳይሆን ራሱ ከፍሎ፣ እናንተ ችላችሁ ሳይሆን ራሱ ችሎ፣ እናንተ ወጥታችሁ ወርዳችሁ ሳይሆን ራሱ ወጥቶ ወርዶ በዋጋ ገዝቷችኋል። ስለዚህ በሚሞት ስጋችሁ፣ በሚበሰብስ አካላችሁ፣ በዚህ በሚደክም ሰውነታችሁ፣ ማንነታችሁ ውስጥ ኃጢአትን አታንግሱት፣ በጎ ነገር ስሩበት፣ ከክፋት ራቁ። እርሱ ቅዱስ ነውና ተቀደሱ ተብሏል። ቤተ መቅደሴ ቅዱስ ነው እናንተም ቅዱሳን ሁኑ ብሏል። ጸጋው ይሄ ነው እንጂ በጸጋው ድኛለሁ ተብሎ ብሰራም ባልሰራም፣ ብጾምም ባልጾምም፣ ብሰግድም ባልሰግድም፣ ብጨፍርም ባልጨፍርም ምናምን የሚል ማላገጥ ውስጥ አትግባ። እግዚአብሔር አይዘበትበትም። እና በምትችሉት በጎ ስራ ስሩ የሚለውን ለማስታወስ ፈልጌ ነው። ኃይለ ጊዮርጊስ ነኝ። የካቲት 24 2018 ዕለተ ማክሰኞ በሰማነው ቃል አምላካችን እግዚአብሔር ይባርከን፣ ጸጋውን በረከቱ ረድኤቱን አይንሳን። በእውነት በጸጋው ያዳነን አምላክ ጸሎት ልመናችንን፣ ጾማችንን፣ ሱባኤያችንን ይቀበልልን። እኛ የምንችለው እናደርጋለን፣ እሱ ደግሞ ባርኮ አስፍቶ ይቀበልልን። የጎደለውን ሁሉ ይሙላልን፣ ያልተስተካከለውን ያስተካክልልን። አግኝቶ ከማጣት ጀምሮ ከመቅረት ተቀድሶ ከመርከስ ቀርቦ ከመራቅ ሞልቶ ከመጉደል ሁላችንም እንጠብቀን። የሁላችን መጨረሻ ያሳምርልን። ሀሳብ አስተያየት ካላችሁ ስጡ። በጸጋው ነው ሁሉ ነገር፣ በጸጋው ነው። በእግዚአብሔር ቸርነት ነው የተፈጠርነው። በእግዚአብሔር ቸርነት ነው እድሜም የሚቀጠልንም የሚመጣውን በራሱ በቸርነቱ ነው፣ በጸጋው ነው። ስለዚህ ጸጋውን ከአቅማችን ከተሰጠን ጋር እርሱ ሰጪ ስለሆነ እየሰጠን፣ እርሱ ደግ ስለሆነ ደግ እየሆነን፣ እርሱ ንጹህ ነው እኛም ንጹህ ለመሆን ጥረት እያደረግን፣ ሰውነታችንን የድፋችንን በውሃ እንደምናጠራው በንስሐ በቅዱስ ቁርባን በጾም በጸሎት በበጎ ነገር እያነጽን እየተስተካከልን ወደ እርሱ ወደ እግዚአብሔር ልንቀርብ ይገባል። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ተብሎ ተጽፏል እና ጸጋውን ልንጠቀምበት ይገባል ማለት ነው። መጨረሻችን ያሳምርልን። አትጥፉ። ይመቻችሁ።